ሰላም ጤና ይስጥልን ውድ የሀበሻ ብራዘርስ ቤተሰቦች፣ ዛሬ ደግሞ የጾሙ ሶስተኛ ቀን ሶስተኛ የጾም ምግባችንን ይዘን መጥተናል። ጣፋጭ ጤናማና ቆንጆ የሆነ ሲበሉት የማይከብድ የማይጎረብጥ ቆንጆ የቡላ ፍርፍር አሰራር ይዘንላችሁ መጥተናል ከሀበሻ ብራዘርስ ሬስቶራንት። ይህንን ጾም ምክንያት አድርገን እስከ ጾሙ መጨረሻ ጊዜ ድረስ የተለያዩ ምግቦችን በየቀኑ ለእናንተ የምናቀርብላችሁ ይሆናል። እናንተም እንድንሰራላችሁ የምትፈልጉት ማንኛውም አይነት የምግብ አይነት ካለ ጻፉልን፣ እኛም ቀድመን ለእናንተ የምንለቅላችሁ ይሆናል ማለት ነው። መጪው ጊዜ የሰርግ እንደመሆኑ መጠን ማንኛውም አይነት ፕሮግራም ካለባችሁ ቀድማችሁ ደውሉልን፣ በነፃ እናማክራችኋለን። ድግሳችሁንም ለእኛ ከሰጣችሁን በንጉስ ልክ የምናስተናግዳላችሁ ይሆናል ማለት ነው። ሀበሻ ብራዘርስ ጣፋጭ በሆኑ ምግቦች ይታወቃል። በኬተሪንግ ፊት ቀዳሚ የሆነ አገልግሎት ሰጪ ድርጅት ነው። ሁላችሁም ሀበሻ ብራዘርስን ሳታማክሩ ወደ ድግሳችሁ እንዳትሄዱ። ይህንን ፔጅ ፎሎ ያላደረጋችሁ ሰዎች ፎሎ አድርጉ። ሀሳብ አስተያየታችሁን ጻፉልን። ሼር፣ ኮፒ ሊንክ እና ዲዩት አድርጉት። አብራችሁን ስለሆናችሁና ቆንጆ የሆነ አስተያየት ስለምትሰጡን ከልብ እናመሰግናለን። ሰላሙ ነው።